በዘመናዊው ዓለም የቴክኖሎጂ እድገት ለሰው ልጅ ምቾትና እውቀት መጨመር ምክንያት መሆን ሲገባው፣ በጦርነት አውድ ውስጥ ግን የጥፋትና የፍርሃት መጠንም በእጥፍ ጨምሮታል። መረጃዎች እንደሚያሳዩት ዘመናዊ የድሮን ውጊያ የጦርነት አስከፊነትና የሰውን ልጅ ሕይወት ምን ያህል ረዳት አልባ እንደሆነ በግልጽ ያሳያል። አንድ የራስ ጠፊ ጥቃት አድራሽ ድሮን ኢላማውን አንድ ከለየ በኋላ በሜዳው ላይ ያሉ ወታደሮችን ራሳቸውን የመከላከል ወይም የማዳን እድላቸው እጅግ በጣም አነስተኛ ወይም ጭራሽ የሌለ ነው። የእነዚህ አነስተኛ አውሮፕላኖች ፈጣን ፍጥነት፣ አነስተኛ መጠንና በቅጽበት አቅጣጫ የመቀየር ከፍተኛ ብቃት ልምድ ያላቸውን ወታደሮች እንኳን ሳይቀሩ በሰከንዶች ውስጥ ለጥፋት ይዳርጋቸዋል። ከጥቃቱ ለማምለጥ፣ ለመሸሸግ ወይም ድሮኑን መጥቶ ለማስወደቅ በቂ ጊዜ የለም። በቪዲዮ ላይ እንደሚታየው ሰዎች በእግር እየሮጡ፣ በሞተር ሳይክል እያመለጡ ወይም በሜዳ ላይ እያሉ በፍርሃትና በድንጋጤ አየር ላይ የሚዞረውን የሞት ጥላ ለማምለጥ ሲታገሉ ይታያሉ። ይህ ሁኔታ የጦርነትን አሰቃቂ ገጽታ ያጎላዋል። የሰው ልጅ የፈጠረው ቴክኖሎጂ ተመልሶ የሰውን ልጅ ያለምንም ርኅራኄና ራስን የመከላከል እድል በሰከንዶች ውስጥ የሚያጠፋበት፣ ፍርሃትና ጭንቀት በጦር ሜዳ ላይ የበላይነት የሚይዝበት አሰቃቂ የእውነት ምስክር ነው።